እጅግ በጣም አሳዛኙ ዜና የዴዚ እናት ዛሬ በድንገተኛ ሞታለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የመካ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው እያልኩኝ እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ በሉ። በጣም ዛሬ እጅግ አሳዛኝ ዜና ነው የሰማነው ማለት ነው ጋይስ። እንግዲህ እንደሚታወቀው ሶሻል ሚዲያን የሚጠቀም ሰው መቼም ታዋቂ ቲክታከሯን ዴዚን እንግዲህ ማያውቃት የለም ብዬ አላስብም። ምክንያቱም ዴዚ በጣም ታዋቂ ናት። በቲክታክም ሆነ በዩቱብ በጣም ታዋቂ ናት። በሶሻል ሚዲያ እንዲሁም በሚዲያ በጠቃላይ ታዋቂ ናት እና ዛሬ በጣም እጅግ የሚያሳዝን ነገር ነው የገጠማት ጋይስ። በጣም እንግዲህ ዴዚ እንደምታውቀው በቅርቡ ከፍቅረኛዋ ከአሌክስ አሞራው ጋር የፍቅር ግንኙነት መጀመሯን እናውቃለን ጋይስ። በዚህም ምክንያት እንግዲህ ከወላጅ እናቷ ጋር በመለያየት ብዙ ነገር እናውቃለን ስለ ዴዚ ማለት ነው። ዛሬ እንግዲህ በጣም የምትወዳት ስንት መከራ ለፍታ ጥራ ያሳደገቻት እናቷ ዛሬ ህይወቷ አልፏል ማለት ነው። በድንገተኛ ህመም በአዲስ አበባ ሆስፒታል እንግዲህ በድንገተኛ ህመም ሞታለች ማለት ነው። በጣም ያሳዝናል የእውነት ጋይስ። ምክንያቱም ዴዚ እንደምታወቀው አሞራውን ብላ አፍቅራ እሱን ጋር ከሄደች ጀምሮ እናቷ በጣም በሷ ተቀይማ ተለያይተዋል። ከተለያዩ እንግዲህ ከ1 አመት ፈለጣቸው። በዛ ላይ ዴዚ አሁን ነፍሰ ጡር ናት ከአሌክስ ማለት ነው። ስለዚህ በዚህ በተጣሉበት ታይም ላይ ነው እንግዲህ ፈጣሪ የፈቀደውን አለና የዴዚ እናት እንግዲህ ባልታሰበ እንግዲህ በድንገተኛ ህመም ህይወቷ ያለፈው። ዴዚም ይሄንን በመስማት እንግዲህ በጣም ከባድ ያዘን ውስጥ ናት ጋይስ። በዛ ላይ ነፍሰ ጡር ናት እና በጣም ከባድ ሆኖባታል ነገሩ። ምክንያቱም ከእናቷ ጋር ሳትታረቅ እናትሽ ሞታለች ስትባል እንግዲህ ምን ያህል ከባድ እንደሆነ ጋይስ። ይኸው ቢጣሉም ምንም ቢሆን ከእናት መቼም የሚራቅ የለም አይደል? እናት ናት፣ መቼም ቢሆን አትቀየርም። መቼም ቢሆን ልንቀይራት አንችልም። እና የዴዚና የእናቷ ታሪክ በጣም ነው የሚያሳዝነው ጋይስ። በእንደዚህ ሁኔታ ሞቷን ትሰማ እኔ እንጃ፣ የዘላለም ጸጸት ነው የሚሆንባት። ምክንያቱም ዴዚ ከእናቷ ጋር መታረቅ ትፈልጋለች፣ እናቲቱን ከልጇ ጋር መታረቅ ትፈልጋለች። የዴዚ ፍቅረኛ ግን ፈቃደኛ ስላልነበረ በእናትና በልጅ መካከል ያው እንደዛ ምናምን መጥፎ ንግግር በመናገሩ የዴዚ እናት ተቀይማ እንዴት ከእናትሽ አብልጠሽ ባልሽ ፍቅረኛ የማይታወቅ ፍቅረኛ አፍቅረሽ ትሄጃለሽ በማለት በጣም ተቀይማ በአሌክስ እንግዲህ ተለያዩ። ከ1 አመት በለጣቸው ጋይስ። እና ዴዚም እንግዲህ እናቷን ትታ አሌክስን በመስማት ወደ አሌክስ እንግዲህ ጋር ህይወቷን ቀጥላ ያው ነፍሰ ጡር ሆናለች ማለት ነው። ያው እንግዲህ በዚህ ሰዓት መውለጃዋም እየተቃረበ ነው። እናትም ያስፈልጋታል፣ መካሪም ያስፈልጋታል ጋይስ። እና ዛሬ ደግሞ እንግዲህ ትልቅ ዱብዳ ነው እየሰማችሁ ማለት ነው ዴዚ። እኔ እንጃ ዴዚ፣ የእውነት ፈጣሪ አምላክ መጽናናቱን ይስጥሽ፣ እናትሽንም ነፍሷን ይማረው። እውነት በጣም ያሳዝናል። ምክንያቱም አንቺ ለእናትሽ አንድ ልጇ በጣም ስንት ነገር ሁና ነው ልጅ እናትሽ ያሳደገች እዚህ ያደረሰች። እናትሽ መከራዋን አይታ ስንት ነገር አይታ እሷም እንደተናገረችው ሰምታችኋል ጋይስ። እና ዴዚን ለማሳደግ ብዙ ነገር ሁኛለሁ። ስለዚህ ዴዚን በጣም ምሳሳላት መወዳት ልጄ ናት። ምንም ነገር እንዲደርስባት አልፈልግም። ስለዚህ ከዛ የተነሳ ነው እንጂ ልጄ ጥሩ ህይወት እንዲኖር ጠልቻ አይደለም። ስለዚህ የሚሆናትና የማይሆናትን አውቃለሁኝ። ስለዚህ በዛ በማለት ነው እንግዲህ የዴዚ እናትን በተዝቀደም
ሚዲያ ላይ ወጣ የተናገረችውን እናስታውሳለን። እና እናትና ልጅ በዚህ ሁኔታ ውስጥ ሆነው ሞት ሲመጣ ደግሞ አስባችሁታል ጋይስ? በጣም የሚያሳዝነው የእውነት ዴዚ እድሜ ልክሽን የሆነ ጻጻት ውስጥ ገብተሽ በቃ እንደዛ እንድኖሪ ነው የሆነብሽ የእውነት። ምክንያቱም ለወንድ ልጅ ብለሽ እናትሽን ክደሽ በቃ አንዴ ሆኗል፣ ግን ከእናትሽ ጋር መታረቅ ነበረብሽ። በቃ እናትሽን እንደምንም ብለሽ በቃ እናቴ አንዴ ሆኗል፣ እንግዲህ እኔ ከዚህ በኋላ ነፍሰ ጡር ሆኛለሁ፣ ምንም እንትን የሚል ነገር የለም ብለሽ መታረቅ ነበረብሽ። አሌክስም እንደዛው በዚህ ጉዳይ ገብተህ እናትና ልጅን ማስታረቅ ሲገባህ ጭራሽ አራራክ። እንጂ ፈጣሪ አምላክ ልቦና ይስጥህ። እና ጋይስ አሌክስም የሰራው ነገር ትክክል አይደለም። የእውነት በእናት ቀልድ የለም። እንዴት ተራርቋቸው መቅረቱ በጣም ያሳዝናል። ለማንኛውም ጋይስ ዴዚን መጽናናቱን እንመኝላታለን። እናቷንም ነፍሷን ይማረው። እና በጣም የሚያሳዝነው ጋይስ አጽናኗት ማለት ነው። አትስደዋት። ያው አጽናኗት፣ ተሞት መቼም የሚመለስ የለም። እሷ ደግሞ በሰላም እንድትወልድ ከጎኗ በመሆን እንግዲህ አጽናኗት ማለት ነው። ዴዚ የእውነት በጣም ነው ያዘንኩት። ምን ይደረጋል? ከሞት የሚቀር የለም። የእውነት በጣም ነው የምታሳዝነው እናቷ። በእንደዚህ ደረጃ ህይወቷ ማለፉ በጣም ያሳዝናል። እና ጋይስ የዛሬው ቪዲዮችን ይሄን ይመስላል። በቀጣይ በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ ይሁንላችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። አይከፈልበትም። የደወል ምልክቷን በመንካት ሰብስክራይብ አድርጉ። አዲስ ነገር ይዘን እንመጣለን። ባይ ባይ።